ምዕራፍ 13 ማንኛውም ሰው በሥልጣን ላሉት ሹማምት መገዛት ይገባዋል፣ ከእግዚአብሔር ካልሆነ በቀር ሥልጣን የለምና። ያሉትም ባለሥልጣናት በእግዚአብሔር የተሾሙ ናቸው። ስለዚህ በባለሥልጣን ላይ የሚያምፅ በእግዚአብሔር ሥርዓት ላይ ማመፁ ነው። ይህን የሚያደርጉትም በራሳቸው ላይ ፍርድን ያመጣሉ። ገዢዎች ክፉ ለሚሠሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለሥልጣንን እንዳትፈራ ትፈልጋለህን? እንግዲያስ መልካሙን አድርግ፣ እርሱም ያመሰግንሃል። እርሱ ላንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና። ነገር ግን ክፉ ብታደርግ ፍራ፣ ምክንያቱም ሰይፉን በከንቱ አልታጠቀም። ክፉ የሚያደርገውን ለመቅጣት የቁጣ መሣሪያ የሆነ የእግዚአብሔር አገልጋይ ነው። ስለዚህም ቅጣትን በመፍራት ብቻ ሳይሆን ለሕሊና ሲባል ለባለሥልጣናት መገዛት ተገቢ ነው። ግብር የምትከፍሉትም ደግሞ ለዚህ ነው። ባለሥልጣናቱ በዚሁ ተግባር ላይ የተሰማሩ የእግዚአብሔር አገልጋዮች ናቸውና። ለእያንዳንዱ የሚገባውን ስጡ። ግብር ከሆነ ግብርን፣ ቀረጥ ከሆነም ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባውም ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኑርባችሁ። ባልንጀራውን የሚወድ እርሱ ሕግን ፈጽሞአልና። አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚሉትና ሌሎችም ትእዛዛት ቢኖሩም ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ በአንድ ሕግ ተጠቃለዋል። ፍቅር በባልንጀራው ላይ ክፉ አያደርግም። ስለዚህ ፍቅር የሕግ መፈጸሚያ ነው። ዘመኑን በማስተዋል ይህን አድርጉ። ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደ እኛ ቀርቧልና። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት።